ይሄ እውነት መሆኑን ማመን እየቻልኩ አይደለም። በእውነት ተጋባን እኮ። እኔም የማይደርስ መስሎኝ ነበር። ይህ በጣም ደስ ይላል። እግዚአብሔር ይመስገን፣ ባልጠበቅነው ጊዜና ሰዓት እውን ሆነ እየተባባሉ አዲሱ ሙሽሮች ደስታቸውን ይገላለጻሉ። መጋባታቸውን አላመኑ። የመጋባት ለረጅም ጊዜ ስለጠበቁ አሁን ይህንን ማየት ለነሱ እጅግ በጣም አስደሳች ነገር ነው። ታዲያ እርስ በእርሳቸው ፍቅራቸውን እየተገላለጹ ደስ እየተሰኙ አድካሚው የሰርግ ውሏቸው አልቆ ወደ ቤት እየተመለሱ ነው። ይህ ደስታቸው ግን በእውነት እስከ መጨረሻው ይቀጥል ይሆን? ግሬስ፣ ታውቂያለሽ፣ አንዳችን ያለ አንዳችን መኖር አንችልም። አዎ በደንብ ነዋ። እንዲህ እየተባባሉ ወደ ቤት ገቡ። ነገር ግን እነሱን ባሰቡት ሁሉ ነገር ምቹና ሰላማዊ ሆኖ አልቀጠለም። ዳንኤል ሁል ጊዜም ሲተኛ አንኮራፋል። ይህ ደግሞ ግሬስን ያበሳጫታል። ይህም ብቻ አይደለም፣ ግሬስ ድምፅ እየሰማች መተኛት ስለማትችል ሌሊቱን ሙሉ አይኗን አፍጥጣ የእሱን ማንኮራፋት እየሰማች ታነጋለች። ቆይ ይህን ሰውን ያገባሁት እያለች በውስጧ ታማርራለች። ይህ የማይታመን ነው። ምን አይነት ውሳኔን የወሰንኩት? ታዲያ በዚህ ብቻ አላበቃም። ግሬስ ልክ እንደ ሴት እንዲጠበቁላት የምትፈልጋቸው የራሷ የሆኑ ህጎች አላት። በቤት ውስጥ እቃዎች ክፍት እንዲሆኑ፣ የተስተካከሉ ነገሮች ደግሞ በቦታቸው እንዲቀመጡ ትፈልጋለች። ዳንኤል ግን ሁል ጊዜም ከእርሷ በተቃራኒ ነገሮችን ያደርግ ነበር። ቆይ ለምንድን ነው የሽንት ቤቱን መቀመጫ ክፍት አድርገው የመጣኸው? ወይ ረስቼው ነው እያለ ዳንኤል ለማስረዳት ይሞክራል። ይህ ግን ለግሬስ በቂ መልስ አልነበረም። እርሱ እንዲያለማድረጉን ከመረዳት ይልቅ አውቆ እንደሚያደርገውና ለእርሷ ንቀት ስላለው እንደሆነ በተደጋጋሚ ትነግረዋለች። ይህም ነገሩን ከውይይት ወደ ጭቅጭቅ ይመራዋል። ምንም እንኳን ዳንኤል ይቅርታ ቢጠይቃትም ሊያስረዳት ቢሞክርም ግሬስ ግን መረዳት አትፈልግም። አሁን ከተጋቡ 1 ዓመታቸው ሆኗል። የግሬስ ልደትም ደርሷል። ዳንኤልም ይህንን ለግሬስ ነግራትና አስታውሷት ያዘጋጀላትም ነገር እንዳለ በመንገድ የዛሬውን ጭቅጭቅ አምልጧል። ይህ ግሬስን እጅግ በጣም ደስ አሰኝቷታል። ጠዋት ያደረጉትን ንግግር እያሰበች ጭቅጭቃቸውን፣ ከዛም እንዴት 1 ዓመታቸው እንዳለፈ እያሰበች እየሳቀች መንገዷን ቀጠለች። ምናልባት ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ደግሞ እንዲህ አይነት አስተማሪ ታሪኮችና የመጽሐፍ ቅዱስ ታሪኮች እንዲደርሳችሁ የደውል ምልክቷን ብቻሉ። ሊያ ትባላለች። የግሬስ ጓደኛ ናት። ግሬስ እዚህ መስሪያ ቤት ከገባች ጊዜ ጀምሮ ከሊያ ጋር የጠበቀ ወዳጅነት አላቸው። ሊያ ለተወሰነ ጊዜ እረፍት ወስዳ ስለነበረ አሁን ስለተመለሰች ግሬስ እጅግ በጣም ደስ ብሏታል። አሁን ጊዜ ወስደን መነጋገር ያለብን አይመስልሽም ሊያ? አለቻት ግሬስ። ሊያም እያወራን አይደል እንዴ ግሬስ? እንዲህ የተባባሉ ግሬስ አንድ ቁም ነገር ለሊያ ትነግራታለች። ይኸውልሽ ሊ፣ እኔ አንቺ በቶሎ እንድታገቢ ይፈልጋለሁ። የእውነቴን ነው፣ ማሰብ መጀመር አለብሽ። ሊያ ማግባት ስለምትፈልግ ግሬስን ቆይ አንቺና ባልሽ ግን የት ነበር የተገናኛችሁት እያለች ጠይቀቻት። ግሬስን ቤተክርስቲያን እንደተገናኙ ትነግራታለች። ሊያም በመገረም እኛ ቤተክርስቲያን ያሉ ሁሉም ወንዶች እኮ አግብተዋል፣ እሱ ነው የሚገርምሽ፣ የቀሩትም ደግሞ ሊያገቡ እንደሆነ ነው የሚናገሩት። ግሬስ እባክሽን እስቲ ንገሪኝ፣ እንዴት ማድረግ እንዳለብኝ አላውቅም። ከባልሽ ጋር እንዴት እንደተገናኛችሁ፣ እንዴት አብራችሁ እንደሆናችሁ ሁሉንም ነገር ማወቅ እፈልጋለሁ አለቻት ሊያ። ግሬስን እሺ አሁን ግን አንድ አስቸኳይ ጉዳይ አለብኝ፣ በኋላ እናድርገው አለቻት። ሊያ በባህሪዋ ትንሽ ፈጠን ያለችና ለነገሮች የምትቸኩላት ግሬስ እቅዷ ዛሬ ምን እንደሆነ እየጠየቀቻት በመሃል ዛሬ 1ኛ ዓመት አኒቨርሰሪያቸው እንደደረሰ አወቀች። ታዲያ እቅዳችሁ ምንድን ነው? ማለቴ ምን ልታደርጉ አስባችኋል? ብላ ጠየቀቻት። ግሬስን ከባሌ ጋር እራት ለመውጣትና ለመብላት አስበናል። አይ እነዚህን ቃላት እኔ መቼ እንደምጠቀማቸው አላውቅም። አይዞሽ እግዚአብሔርን እመኚው፣ እርሱ አንድ ቀን ይህንን መስጠቱ አይቀርም። በቃ አምነሽ ጠብቂ አለቻት ግሬስ። ይህንን እያወሩና እየተሳሳቁ ወደ የቤታቸው መሄዳቸውን ቀጠሉ። ግሬስ እና ባሏ በጣም ጥሩ ጊዜ እያሳለፉ ነው። ያለፉትን ዓመት እንዴት እንዳሳለፉ እየተደናነቁና እያወሩ ጉዟቸውን እየቀጠሉ ነው። በእነዚህ ዓመት ውስጥ እግዚአብሔር እንዴት እንደረዳቸው እንዳሳለፋቸው ዛሬን እንዲያሳያቸው እያሰቡ ማመስገናቸውን ቀጠሉ። ወደ ቤትን ተመለሱ። ህይወታቸው ቀጠለ። ታዲያ እንደተለመደው አንድ ቀን ዳንኤል ቤት ነበር የዋለው። ግሬስ ደግሞ ከውጭ ነበር የምትመጣው። እርሷ ቤት ውስጥ ምግብ ያለ መስሏት ከዳንኤል ጋር እመጣለሁ ብላ አስባ
ምንም ሳትበላ ነበር ወደ ቤት የገባችው። ነገር ግን እንደጠበቀችው ዳንኤል ምግብ ሰርቶ ወይም አቅርቦ አልነበረም የጠበቃት። ይህ እርሷን በጣም አናዷታል። ዳንኤል ከቤት ሆኖ ነው ስራውን የሚሰራው። ምንም እንኳን ያስረዳት ቢሞክርም ሙሉ ቀን እየሰራው ነበር። ለመስሪያም ጊዜ አላገኘሁም ሲላት፣ እርሷ ግን በተቃራኒው ቆይ ሙሉ ቀን እየሰራህ ነበር? ይህ ምን ማለት ነው? በመሃል እረፍት አላደረግም? መልስልኝ ዳንኤል። በዚህም ምክንያት ነገሩ ወደ ጭቅጭቅ ተቀየረ። ግሬስ ልትረዳው አልቻለችም። ዳንኤልም በተቃራኒው ግራ ተጋብቷል። ለምን በዚህ ልክ እየተናደደችና እየጮኸች እንዳለ ሊገባው አልቻለም። ነገሩን አስረድቷታል። እስቲ ቆም ብላችሁ እናንተ ነገሩን በእነሱ ቦታው ናችሁ አስቡት። በእርግጥ ጥፋተኛው ማን ነው? ግሬስ ጠዋት ለስራ እንደወጣች ደክሟት ሰርታን የመጣችው። ስትመጣ ግን ቤት ውስጥ ምንም የሚበላ ነገር የለም። በተቃራኒው ደግሞ ዳንኤል ቤት ውስጥ እየሰራና ሙሉ ቀኑን ስራ ላይ ያሳልፏል። ታዲያ ግሬስ እንደጠበቀችው ምግብ ሰርቶ ወይም አዘጋጅቶ አልጠበቃትም። ይህ አናዷታል። ታዲያ የማን ጥፋት ነው? በዚህም ግሬስ በጣም ስለተናደደች እኔ ስራ እየሄድኩም እዛ ሄጄ ሰርቼ ተመልሼ ደግሞ ቤት መጥቼ ምግብ ማብሰል አልችልም። ይህንን መረዳት አለብህ። ቢያንስ አንተ ይህንን ማገዝና መሸፈን አለብህ። ይህ የግሬስ ንግግር ዳንኤልን በጣም አናደደው። ምክንያቱም እርሱ ከቤት ሆኖ የሚሰራውን ስራ እንደ ስራ እንደማትቆጥረውና እንደማትረዳው ገባው። ስለዚህም ዳንኤል አንድ ውሳኔ ላይ ደረሰ። ከዚህ በኋላ ከቤት ሆኖ ከሚሰራ ቢሮ እየሄደ ቢሰራ የተሻለ ስራ እንደሚሰራና እርሷም እንደምታከብረው ነገራት። ይህ ግሬስን በጣም ስላናደዳት እንደውም ምግብ ውጪ እበላለሁ ብላ ተነስታ ወጣች። ይህ የግሬስ ውሳኔ ትክክል አልነበረም። በሁለቱ መካከል ክፍተትን የሚፈጥርና አለመግባባታቸው የሚያባብስ ነው። ሁኔታቸውም ጤናማ እየሆነ ስላልመጣ ግሬስና ዳንኤል አንድ ውሳኔ ላይ ይደርሳሉ። እርሱም ደግሞ ወደ ትዳርና ቤተሰብ አማካሪ መሄድ። አማካሪዋ መጀመር ከምትፈልጉት መጀመር ትችላላችሁ። ይህንንም እንዳለች ግሬስ ንግግሯን ጀመረች። እኔ ግራ እየገባኝ ነው። ሁሉንም ነገር በቃ እኔ እንደምሸከመው ነው የሚሰማኝ። ውጪ እሰራለሁ፣ ቤት አበስላለሁ፣ ሁሉም ኃላፊነት እኔ ላይ ነው ያለው። እኔ ጠዋት ስራ ወጥቼ ከዛ ደግሞ ድጋሚ ተመልሼ ቤት መጥቼ ለእኛ ምግብ ማብሰል። ዳንኤል ይህ ልክ አይደለም፣ በጣም ይከብደኛል። አንተ እኮ ከቤት ነው የምትሰራው፣ ለምን ይህንን ማስራት አትችልም? ግሬስ ምን ሆነሻል? ሙሉ ቀን እኮ ቤት በሆንም እየሰራው እንጂ እየተጫወትኩ አይደለም። ቆይ ግን ግሬስ ምን ሆነሻል? አንዳንድ ጊዜ እኔ ራሴ አላበስልም እንዴ? ምንም እንደማልሰራ ለምን ታስመስያለሽ? አማካሪዋ ከሰማቻቸው በኋላ በጣም ጥሩ፣ አሁን ሁለታችሁም ተንፍሱ። ይመስለኛል ችግራችሁ ይሄ ብቻ ነው አይደለ? እሺ፣ ስለዚህ አሁን ሁለታችሁም በንጹህ ልብ ለመስማት ሞክሩ። ኤፌሶን ምዕራፍ 4 ቁጥር 2 ላይ እንደዚህ ይላል፣ በትህትና ሁሉና በየዋህነት በትዕግስት እርስ በእርሳችሁ በፍቅር ታገሱ። አያችሁ፣ ትዳር ማለት በልጅነታችሁ እንዳሰባችሁትና ጫጉላ ሽርሽራችሁ ላይ እንዳሳለፋችሁት አይነት አይደለም። በየቀኑ የምትገናኙበት ምናልባት ደስ የሚሉ ጊዜያትን አሊያም ደግሞ የሚያሳዝኑ እጅግ በጣም የሚያናዱ ጊዜያትን አብራችሁ የምታሳልፉበት ነው። አንድ ማስተዋልና መረዳት ያለባችሁ ነገር አለ። ሁለታችሁም ከተለያየ ቤተሰብ ነው የመጣችሁት። አስተዳደጋችሁ፣ አስተሳሰባችሁ፣ የኖራችሁበት ማህበረሰብ ይለያያል። ስለዚህ የምታውቁት ባህል እስከተለያየ ድረስ የምታስቡትም የምታደርጉትም ነገር የተለያየ ነው። ግሬስ አንቺ እንዳደግሽበት ማህበረሰብ አይደለም ዳንኤል ያደገው። ስለዚህ የምታያቸውን ነገሮች በሙሉ እርሱ በአንድ የተቀበሉና አምኖ እንዲያደርግ አትጠብቂ። ዳንኤል አንተ በተመሳሳይ መልኩ ግሬስ ያለችበትን ያደገችበትን ማህበረሰብ መረዳት ይኖርብሃል። ስለዚህ አያችሁ፣ ግጭት አለመፈጠር አይችልም። ምክንያቱም ሁለታችሁ የተለያያችሁ ሰዎች ናችሁ። ስለዚህ አሁን የመጣው ግጭት እናንተ ለማለያየት ሳይሆን እግዚአብሔር አንድ እንድትሆኑ ስለፈለገ ነው። በእነዚህ አለመግባባታችሁ ውስጥ ትዕግስትን፣ ይቅርታን እንዲሁም ደግሞ መተማመንን ታሳድጋላችሁ። በእርግጥ እነዚህን ነገሮች ለማድረግ በራሳችሁ አትችሉ። በቤታችሁ ውስጥ ኢየሱስ ክርስቶስን መካከለኛ ማድረግ ይጠበቅባችኋል። በየዕለቱ መጸለይ፣ አንድ ላይ እግዚአብሔርን ቃል ማጥናት እንዲሁም ደግሞ የማያግባባችሁን እርስ በእርሳችሁ የማያስማሟችሁን ነገሮች እየቀነሳችሁ እርስ በእርሳችሁ እየተረማረማችሁ መቀጠል ይኖርባችኋል። ስለዚህ ዛሬ አንድ ነገርን አስተውላችሁ መሄድ ይኖርባችኋል። የሚመጡት ችግሮች፣ አለመግባባቶች በአንተና
ወይም ደግሞ በአንቺና በእርሱ መካከል ሳይሆን ሁለታችሁ አንድ ላይ ሆናችሁ ልትፈቷቸው የሚገቡ ናቸው። አዎ ልክ ነው፣ ይህን ማድረግ እንችላለን አለ ዳንኤል። ግሬስም ተስማማች። አብረውም ወደ ቤታቸው ተመለሱ። አብራችሁት ስለቆያችሁ እናመሰግናለን። ምናልባት ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። እንዲህ አይነት አስተማሪና አንቂ የመጽሐፍ ቅዱስ ታሪኮች ቶሎ ቶሎ እንዲደርሳችሁ የደወል ምልክቷን ጫኑ። ይህ ቪዲዮ ከጠቀማችሁ ምናልባት ደግሞ ለሌላ ሰው ይጠቅማል ብላችሁ ካሰባችሁ ላይክ እና ሼር ማድረግ አይረሳ። እናመሰግናለን።